ሾገተ ቤቶ ወይ በበንቺኛ ካቆም ይባላል። እሱ በጨለማ ውስጥ እሱ ያሸበሽባል፣ እሱ ጨለማ ውስጥ ሆኖ በቤቱ ያለውን ጸናጽል ያንሸዋሽዋል። በዛ ሰዓት መልእክት ይመጣል፣ መልእክት ይቀበላል ይባላል። በቃሊቻው ላይ ያለውን መንፈስ ማባረር የሚችል ስልጣን ያለበት፣ በሱ ላይ ያለውን አጋንንት ማዋረድ የሚችል ጸጋ ያለበት ቤተክርስቲያን ለምንድን ነው በኪቦርድ ማይታጀበው? ለምንድን ነው በኪቦርድ ማይታጀበው? ለምንድን ነው በማሳሪያ ማይታጀበው? ስለዚህ እዚህ በኪቦርድ የሚታጀበውን በቃ ወደ ትችት ለሚያቀርቡ ሰዎች አንድ መጽሐፍ ቅዱሳዊ ምላሽ ይሰጣቸዋለሁ። ክብር ለጌታ ይሁን። የእግዚአብሔር ሰው ኤልሳዕ ተፈልጎ ሰዎች ለጦር ሜዳ ሄዶ መሳሪያውን ሁሉ በቃ ይዞ የሚጠጡት ውሃና ምግብ ይዞ ከሄዱ በኋላ ያ ሁሉ ካለቀ በኋላ 400 የሚሆኑ ቃሊቾች ወይም ነቢያት ባሉበት ሰዓት ሁሉም በቃ ምላሽ ካጡ በኋላ ተቸግረው አንድ ከእግዚአብሔር ዘንድ ተሰሚነት ያለ ሰው እዚህ ሀገር የለም እንደ ከተባለ በኋላ የሳፋጥ ልጅ ኤልሳዕ የሚባለው አለ ነው የተባለው። አሜን በል እስቲ አለ ተባለ። ከዛ በኋላ ወደ ኤልሳዕ መጡ። ኤልሳዕ እንደዚህማ ከሆነ ኪቦርድ ተጫዋች ለኔ አምጧል። አሜን በሉ። ኪቦርድ ተጫዋች አምጧል። በገና ደርዳሪው መጣ። አምላኬን ጠይቃለሁ፣ የእግዚአብሔርን ፈቃድ ጠይቄ ነው ለእናንተ ምላሽ የሚሰጠው። ከዛ በኋላ ኪቦርድ ደርዳሪው ሲደረድር ሰማይ ተከፈተ። አሜን በሉ። ሰማይ ተከፈተ። ምን የሚል ድምፅ መጣ? በዚህ ሸለቆ ጉድጓድ ቆፍሩ፣ ነፋስ አታዩም፣ ዝናብ አታዩም፣ በዚህ ሸለቆ ውሃ ይሞላዋል። ይህ ነገር ግን በእግዚአብሔር ዓይን ፊት ቀላል ነው። አሜን። በዝማሬ ሰማይ ይከፈታል። አሜን። ከዚህ በኋላ ስጦታ ያላቸው አገልጋዮች፣ ስጦታ ያላቸው አስመላኪዎች ከክብር ራቅ ባይሉ ጥሩ ነው። ይዘመር ለእግዚአብሔር ክብር። ምን ቸገረኝ? የሚደነግጥ ካለ ይደንግጥ። አሜን። የሚደነግጥ ካለ ማን ነው የሚደነግጠው? ሄሮድስ ነው የሚደነግጠው። ከፈለገ ቤት ይግባ፣ ከፈለገ ተልቶ ይሙት። አሜን። ጌታ ይባረክ፣ ጌታ ይባረክ። ከፈለገ ናቡከደነፆር ሳይተኛ ይቅር፣ እንደገናው ይደርደር። ጌታ ይመስገን። ይሄ ነው። በዚህ ላይ አንዳንድ እግዚአብሔር በአይምሮ ያመጣልኝ ነገር ስላለ በነቢዩ አገልግሎት ላይ መጽሐፍ ቅዱሳዊ ምላሽ ትሰጡ ዘንድ እኔ ለእናንተ ማቀርበው ይቺን ሀሳብ ነው። ከዚህ በኋላ ዘይት ቢያልቅም እኔ አንድ አምኜ የተቀበልኩት ከዚህ በኋላ ከአሮን ጽም እንደምንጠባጠብ የምንጠባጠበው ነገር ስላየው ከአርሞኒየም ተራራ ጠል እንደማይጠፋ የማይጠፋውን ስላየው ከዚህ በኋላ የአገልጋዩን ላብ እንኳን ነክቼ ቢሄድ ሰላምታው የሰጠሁት ሰው ይፈወሳል ብዬ አምናለሁ። አሜን በላ። ጌታ የተመሰገነ ይሁን። ለእግዚአብሔር አጨብጭቡ። ምላሽ ለእግዚአብሔር ስጡ። ጌታ ዘመናችንን ይባርክ። አቤት ክርስቶስ ኖቶንን ዶባዛ ብን ለሰበክት ነው። ባርኳቸው፣ እግዚአብሔር ይባርኩት። እኛ አይደለንም፣ ያው በአቋራጭ ተሰብኳል። እቺ ሲስተም ሰማያዊ ናት፣ የምትገርም ናት። እግዚአብሔር ዘመናቸውን ይባርክ።